ከጦርነቱ ጋር አያይዘ ወደ ራሳችን ከመጣን ነው የኪሳችን ነገር ከነሳን አይቀር ምናልባት የዛሬ አንድ ወር በ30 እና 40 ብር የምንጓዘውን ትራንስፖርት ዛሬ 50 ብር እና ከዚያም በላይ እየተጠየቅን ነው። ይሄ ደግሞ ካለው ዓለም አቀፍ የፖለቲካ ውጥረት ከኢራን አሜሪካ ጦርነት ጋር የሚያያዝ ነው። እንደውም አንተም ጠቅሰዋል በእግራችሁ ሂዱ ነዳጅ ቆጥቡ እስከመባል ደርሷል። እንዲህ አይነት መዘዝ እንደሚያስከትል እየታወቀ ታዲያ የኢትዮጵያ መንግስት ለምን አቋም ያዘ የሚለውን ግን መፈተሽ አለብን። ከዚህ ቀደም አንድ በሰራው ዝግጅትም ይህን ጉዳይ በጥቂቱ ለመፈተሽ ሞክሬያለሁ። ያንተን ሀሳብ ፈልጋለሁ። ጠቅላይ ሚኒስትሩ ወደ ኩዌት፣ ኳታር፣ ዩኤኢ ደውለዋል። እንደዚሁም ደግሞ ወደ ዩኤኢም ሄደዋል። አስገራሚው ነገር ዩኤኢ ሄደው ከተወያዩና አጋርነታቸውን ከገለጹ በኋላ እዚህ ተመልሰው ከዩኤኢ ጋር ከቢን ዛይድ ጋር በድጋሚ በስልክ ደግሞ ተወያይተው አጋርነታቸውን ገልጸዋል። በግልጽ አሰላለፍ የኢትዮጵያ መንግስት አሰላለፉን አሳውቋል ማለት ነው። ይሄ ግን እጅግ አደገኛ አይደለም ወይ የሚለውን ነገር እንፈትሽ። ምንም ጥርጥር የለውም አደገኛ ነው። ብቻ ግን ያው ፍቅር ያሸንፋል ብለን እናስብ። ሁለቱ መሪዎች በጣም ነው የሚፋቀሩት፣ ቢን ዛይድ እና የኛ ጠቅላይ ሚኒስትር ማለት ነው። በጣም ነው ያው እሳቸው ስለ ቢን ዛይድ ተናግሮ በቃ አወጣለትም ቀቸር ነው። በተለይ ከሰይፉ ፋንታሁን ጋር ያደረገው ድሮ ባየናቸው ኢንተርቪዎች ማለት ነው እንደዚህ ተብሏል። ስለዚህ የፍቅር ጉዳይ ነው ይሄ። ስለዚህ ፍቅር ያሸንፋል ምናምን ነገር ብለን ልናስበው እንችላለን። ግን እንደ ህዝብ ከታሰበ ማለት ነው አሁን ኢራን የሆርሙዝ ሰርጡ የወሽመጡ ማለት ነው እሱን ዘግታለች። ግን አልዘጋሁትም ነው የምትለው። ያው ኦፍ ኮርስም አልተዘጋም፣ እንቅስቃሴዎች አሉ ግን እንዳያልፉ የታገዱ አሉ። አዎ በቃ የጠላቶችና የጠላቶች ወዳጆች ተብሎ ተቀምጠዋል። እነዚህ ሶኛ አስቀምጠዋል። በቃ እነዚህ ሰዎች ከኔ ጋር እንትን አለባቸው፣ ችግር አለባቸው። ስለዚህ አናሳልፍም። ሌሎቹም ተመለቸው። ኢራን የብሪክስ አንድ አባል ነች። ሁለተኛ ደግሞ ራሷንም የምታቀርበው የሳውዙ አሁን በዓለም ፖለቲክስ የሰሜንና የሳውዝ ስፌር አለ። አሁን የሰሜኑ ድሮ አንደኛ ዓለም፣ ሁለተኛ ዓለም፣ ሶስተኛ ዓለም ነበር የሚባለው። አሁን የመጀመሪያውና የሰሜንና የሳውዝ ግሎባል ሳውዝ የሚባለው የነሱ ወኪል ነው ሆናለች አሁን ኢራን ግሎባል ሳውዝ የሚባለው። ስለዚህ ከነሱ ጋር የግሎባል ሳውዝ ውስጥ ኢትዮጵያ አለች። ኦፖርቹኒቲ ነው አሁን ያለው ጉዳይ ላይ። አሁን እዚህ ከኢራን ጋር መጋጨት አልነበረብንም። ከአንዱ ጋር ሳይድ እንዳልኩ ፍቅር የራሱ ጉዳይ ነው። ፍቅር ብዙ ነገር ያዳርሳል። እሱን እንዳለ አስቀምጠ ነው ማለት ነው። ግን እንደ ህዝብ ካሰብ ነው ማለት ነው ኢራን ከአፍሪካ ሀገሮች ጋር ምን የሚባላል ለምሳሌ ወደ አፍሪካ ሀገር መግባት ከፈለግ በኢትዮጵያ በኩል ነው በሩ ይባላል። ከአፍሪካ ሀገሮች ጋር ኢራን በፍጹም ከኢትዮጵያ ጋር ተጋጭታ ወይም ከኢትዮጵያ ጋር የማይሆን ነገር ውስጥ ገብታ ከአፍሪካ ሀገር ጋር መጋጨት አትፈልግም። ከግሎባል ሳውዝ ጋር ችግር የለባትም። እሷ ችግሬ ከሁለት ሀገር ከእስራኤልና አሜሪካ ኢቨን ራሱ ከአውሮፓ ሀገሮች ከስፔን ጋር እንኳን ችግር የላትም። የስፔን ያለው የሞራል እንትኑ ነው ግሬሱ የሚገርም ነው። የቢሊዮኖች ተወካይ ነው የሆነው እኮ ነው የተባለው። ኦፍኮርስ ከኢራን ቀጥሎ ማለት ነው ከኢራን ጋር አሁን ይህ አለ። ግሎባል ሳውዝ የሚባለው በተለይ ከአፍሪካ ውስጥ እንደ ጥሩ ኦፖርቹኒቲ ነበረ። እንትናችንን ማሳለፍ ይቻላል። እያለፈ ነው፣ ነዳጅ እያለፈ ነው፣ ምን እያለ ነው። እንደ ድሮ ኦፍኮርስ አያልፍም። አሁን ግን እያለፈ ነው። ከኢራን ጋር ተነጋግሮ ማለት ይቻላል። የተሻለ ፎይታ ማግኘት እንችላለን። የግዴታ እዛ ውስጥ መግባት የለብንም። እዛ ጉዳይ ውስጥ መግባት የለብንም። እኛ አነሰሰሪ የሆነ መክፈል የለበትም ነው እንዳልኩ። ግን ያው ከኢራን ጋር ደግሞ መጥፎ የሚባል ግንኙነት አልነበረም። ደግሞ ሌላውን ደግሞ ሳይድም ከተነሳ ላይ ቀር ምናልባት እንግዲህ የቆረጣ ሊሆን ይችላል። እንደ ኢትዮጵያ ካሉ ሀገሮች ማለት ነው እኔ በራሴ እምነት ማለት ነው ከሳውዲ አረቢያ ይልቅ ከኢራን ጋር መወዳጀት ይሻላል ብዬ ነው የማስበው። ምክንያቱም ኢራን ኖሃው አላት። አሁን ነገሮችን የሚሰራበት ኢንዱስትሪያል ኖሌጅ አላቸው። አሁን ስናየው በ47 ዓመት ውስጥ ነው በማዕቀብ ውስጥ ነው ያሉት። በጣም ደካማ ሀገር ናቸው ምናምን ነገር በማዕቀብ ውስጥ ያለ ማለት ነው። ግን በእንደዚህ አይነት ሁኔታ ውስጥ ያሳኩትን ተመልከት።
ከዓለም ፓወርፉል ከሆነች አገር ጋር ሁለቱ አሜሪካና የእሷ ክላይንት ስቴት ከሆነችው እስራኤል ጋር ማለት ነው ተዋግታ ለአንድ ወር መገተርን ብቻ ማለት ነው የራሷን እንትን አሰርት አድርጋለች። የብር ጉዳይ አይደለም፣ የጭንቅላት ጉዳይ ነው። እኛ ብር የለንም እንደ አገር እንደ ኢትዮጵያ፣ ሪሶርስም ዛት መች ብዙም የለንም እንደሚባለው ማለት አይደለም፣ ሪሶርስም የለንም። አረቦቹ በነገራችን ላይ ዊዝ ኦል ዱ ሪስፔክት ካለኝ ክብር አንጻር ጋር ማለት ነው ገንዘብ ነው ያላቸው፣ ሪሶርስ እንኳን የላቸውም። ቱዋቴክስትን ሴኩሪቲያቸውን ራሳቸው ማስጠበቅ አልቻሉም። ሴኩሪቲያቸውን ራሳቸው ምንድን ነው ኤክስፖርትን ያደረጉት ለአሜሪካና ለእስራኤል ነው ኤክስፖርት ያደረጉት። አሁን ሲመጣ ያው ትታ ሁሉንም አሜሪካ ሁሉን ነገር ትታ አጋልጣቸው ነው እንትን ያለችው። ቱዋቴክስትን እኛንን አሜሪካን እየጠበቅ ነው እስኪሉ ድረስ ማለት ነው። ሰው ገንዘብ ነው። ገንዘብ ደግሞ ካለ ምንድን ነው አጀንዳ አለ አብሮ የሚመጣ ገንዘብ ዝም ብሎ አይሰጥም። ይሄ ለጽድቅ ተብሎ የሚሰጥ ነገር የለም። አጀንዳ አብሮ ዊኒድ እንደ ኢትዮጵያ ደግሞ ምንድነው ኖሃው ነው የሚያስፈልገን። ነገሮች እንዴት ነው ባሉ በተጣበበ ሪሶርስ ውስጥ እንዴት ነገሮች እንዴት ልንሰራ እንችላለን የሚለው ግብአት ነው የምንፈልገው። ይሄ ኢራን አላት፣ ሌላው ደግሞ እስራኤልም አላት ፎርዛት ማተር። ስለዚህ ሳይድ ሳንወስድ ገለልተኛ ተኩኖ ብዙ ነገር መውሰድ እንችላለን። የምንጠቀማቸው ነገሮች አሉ ብዙ። ግን ብዙ ጊዜ መንግስቶች ምን ያደርጋሉ? ለሰርቫይቫላቸው መንግስቶች ምን ያደርጋሉ? ህዝባቸው እነሱ ላይ ዲፔንድ እንዲያደርግ ይፈልጋሉ። ቢኮዝ ሚድል ክላሱ በዛ ማለት ምን ማለት ነው? ኮንትሮል ከመንግስት ኮንትሮል የሚወጣው ህዝብ ምን ሆነ? እየበዛ ይሄዳል። ስለዚህ ሚድል ክላሱ መጥፋት አለበት። ኦልዌይስ ህዝብ እንደ ህዝብ ምን መሆን አለበት? እንትን አይልም፣ በራሱ መብቃት የለበትም፣ መቆም የለበትም። ኦልዌይስ ዲፔንደንት መሆን አለበት እነዚህ መሪዎቹ ላይ። ይህ ስለሚፈለግ ነው ብዙ እንደ መንግስት ችግር የሚፈጠረው እንጂ እንደ ኢትዮጵያ እንደ ህዝብ ካሰብከው እንዴት ነው ይህን ነገር ሊያሳኩት የቻሉት የሚለው ነገር እሱ ትልቅ ግብአት ነው ብዬ ነው የማስበው። we have to learn from this። ከዚህ መማር አለብን። በዚህ በስቴም በሳይንስ ቴክኖሎጂ ኢንጂነሪንግ እና ማቴማቲክስ የሚገርሙ ናቸው ልቀታቸው የነሱ የኢራኖቹ ማለት ነው። በናኖ ቴክኖሎጂ የት ነው የደረሱት? በዓለም አቀፍ እኮ ገብቶ ጉግል ማድረግ እኮ ነው ምን ያህል ትልቅ ቶፕ ናቸው። ከጃፓን ከቻይና ምናምን ነገር እኩል ናቸው ናኖ ቴክኖሎጂያቸው። ብዙ ነገር ማግኘት የምንችለው ነገር ኤኒዌይስ፣ ብቻ ግን ያው እንዳልኩ ፍቅር ያሸንፋል። ስለዚህ የፍቅር ጉዳይ ነው። ደግሞም ፖለቲካሊም ደግሞ ካሰብከው ያው ቢን ዘይድ ብዙ ለኢትዮጵያ ውለታ ተብሎ ነው የሚታሰበው አይደል? ጠቅላይ ሚኒስትሩ ብዙ ጊዜ እንደዛ ነው የሚያወራው ሲያወራ ማለት ነው። ስለዚህ ፌቨር ማድረግ አለባት፣ መመለስ አለባት ኢትዮጵያ እንደ አንድ ጨዋ እንደ ስልጡን ህዝብ እንደ ስልጡን መሪ ፌቨር መመለስ አለበት። ስለዚህ በአሁኑ ሰዓት ዱባይ ማለት ነው በጣም ከባድ የሆነ የኢኮኖሚክ እንትና ክራይሲስ ገብቷል። ስቴብል ካለመሆኗ የተነሳ ማለት ኢኮኖሚ ካለ በጣም ከዚህ በኋላ ላትነሳ ሁሉ ትችላለች እስኪባል ድረስ ነው አንዳንዶች እንትን የሚሉት። ምን አድርጋለች? ዓለም አቀፍ ኢንፍሉዌንሻል እነዚህ ኢንፍሉዌንሰሮች ማለት ነው እነዚህ ሚዲያ የማህበራዊ ሚዲያ እንትኖች ኢቨን ዳት አንድሩ ቴት የሚባለው ጭምር ማለት ነው እዛ አገሪቷ ሰላም ነች። መንግስቱ አይተው ከሆነ ነገስታቶቹ በሱፐርማርኬት ምናምን ነገር የሚለው ሰላም የሚለውን ነገር ለፕሮጀክት ማድረግ ይፈልጋሉ። ምክንያቱም እሱ ላይ ነው ዲፔንድ ያደረገው ፕሮጀክት ዘሆል ኢኮኖሚክ ፕሮጀክት። ስለዚህ ጠቅላይ ሚኒስትሩ በመሪ ደረጃ እዛ ሄደ ማለት በጣም ከባድ ውለታ መመለስ ነው እኔ እንደካየው ማለት ነው። ዋጋ የሚያስከፍል ውለታ መላለስ ነው በጣም። ነገሩም እንዳልኩ ማለት ነው የሆነ አድቫንቴጅ አለን ከኢትዮጵያ ጋር። ኢራን ለምን ከኢትዮጵያ ጋር ትጣላለች? ፎርዛት ማተርም ከዱባይ ጋር እኮ ሰላም አሪፍ እንደውም ሪሌሽን ያላት አይደለ? ጥሏ እኮ ከአረብ ሀገሮች ጋር ጥሏ ማለት ነው ምንድነው የአሜሪካንን እንትን እዛው እስከተታችሁብኝ ነው ቤዞች፣ የጦር ቤዞች ከዛ ነው ጥቃት እየተደረሰብኝ ያለው። ምክንያቱም እንትኖቹ የመርከቦቹ የጦር መርከቦች ያሉት ሩቅ ናቸው። የሚተኮሱት መሳሪያዎች ደግሞ የሩቅ አይደሉም፣ የቅርብ ናቸው፣ የሚወነጭፉ ናቸው። ስለዚህ ከዚሁ ከአረብ ሀገር ካሉ ቤዞች ነው የሚሉት የሚወነጨፉት ነው የሷ ችግር። ስለዚህ ይህንን እንትንን በለው አታስወነጭፉ ወይንም ቤዙን ዝጉልኝ ወይንም አስወግዱልኝ ነው። ይሄ ደግሞ
ሎጂካል ነው ብዬ ነው ማስበው። ለምሳሌ አሁን ኢትዮጵያ አለች ከኤርትራ አሁን ቤዛ አላት። የኢትዮጵያ ተቃዋሚዎች ኤርትራ አሉ ምናምን ነገር ከዛ እየተነሱ አሁን ቢወጉ ኢትዮጵያን ማለት ነው እና ኤርትራ እኔ ገለልተኛ ነኝ ማለት ትችላለች እንዴ? አችልም። ስለዚህ እና ደግሞ ኢትዮጵያ ሄዳ ደግሞ እዛ ኤርትራ ውስጥ የሆነ ካምፕ ብታጠቃ ምን ብትል እንትን የተጎዳ ሶቨሬኒቲ የተጎዳ ምናምን ነገር ትላለች እንዴ? አንዳንዴ ነገሩን ሁሉ ይሄ ተበላሽቷል። ስለዚህ አንለስ ኢንተለጀንሳችንን ካልሰደቡን በስተቀር እንትን አለ ብዬ ነው የማስበው።